ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። ብዙዎቻችሁ በጠየቃችሁኝ መሰረት ሳውዲ ላይ ፈጣንና ምቹ የሆነው ባንክ D360 ባንክ አከፋፈት አሳየኝ ባላችሁኝ መሰረት ዛሬ አከፋፈቱንና አላላኩን ሙሉ ቪዲዮን ይዤላችሁ መጥቻለሁ። ቪዲዮውን ሰብስክራይብ፣ ሼር እያደረጋችሁ ጀምሩት። D360 ባንክ ላይ ሳውዲ ውስጥ ከአልራጅ ከምናምን ባንኮች ቀጥሎ በጣም ፈጣንና ምቹ ባንክ ነው። ለአጠቃቀም ብር ለመላክ ይሁን ለመክፈትም ምንም ሳትቸገሩ የምትከፍቱት ባንክ ቢኖር እዚህ ሀገር ላይ D360 ባንክ ነው። ይህንን ባንክ ለመክፈት የሚያስፈልጓቸው ነገራቶች አንደኛ ስልክ ቁጥር ነው። ሁለተኛ ደግሞ በስልክ ቁጥር የወጣ ኢቃማ ያስፈልጋቸዋል። ሶስተኛ ደግሞ ነፋዛ አፕሊኬሽን ያስፈልጋቸዋል። እነዚህን ዝግጁ ያደረጋችሁ ሰዎች እኔን እየተከታተላችሁ መክፈት ትችላላችሁ። አፕሊኬሽኑ በጣም የሚመች ካርድ፣ ሁሉም ነገር ሞባይል ካርድ፣ እያንዳንዱ ነገር ውስጡ ላይ ሴቭ የሆኑ የተቀመጠ ሁሉ ነገር ያለው እያንዳንዱ ነገር አሟልቶ የተዘጋጀ አፕሊኬሽን ነው። አሁን ቀጥታ ወደ አከፋፈቱ ወስዳችሁ ይሆናል። አፕሊኬሽኑ እንዲህ ካወረዳችሁት በኋላ እንደዚህ ትገባላችሁ። ወደ ውስጡም ስትገቡ መጀመሪያ ላይ ሎጊን የሚል አለ። ከዛ በኋላ ስታርት የሚል አለ። እናንተ ሎጊን ማለት የለባችሁም። ሎጊን ማለት ከዚህ በፊት ፓስወርድ እንደዚህ ያዘጋጃችሁ የከፈታችሁ ሰዎች እንጂ በአዲስ መልክ ስትገቡ እዚህ ጋር ጌት ስታርትድ የሚለውን ነው የምትነኩት። እዚህ ጋር አለው የሚል ትነካላችሁ። አለው እያንዳንዱ ነገር ይመጣላችሁን እንደዚህ አለው እያላችሁ ታበሩታላችሁ። እዚህ ጋር ስትገቡ መጀመሪያ ላይ የሚጠይቃችሁ ስም ነው። የራሳችሁ ስም ዝም ብላችሁ ታስገባላችሁ። ከዛ በኋላ ኢቃማ ይጠይቃችኋል። ኢቃማችሁንም ታስገባላችሁ። ኢቃማችሁን በዚህ መልክ ካስገባችሁ በኋላ ኔክስት ላላችሁ። ከዛ በኋላ ስልክ ቁጥራችሁ ነው የምታስገቡት። በጣም ሲምፕል የሆነ አከፋፈት ነው። 0 ስንት ደቂቃ እንደፈጀብን ደግሞ ተከታተሉ። በጣም በአጭር ደቂቃ ነው የሚከፈተው። 9:16 እዚህ ጋር አሁን ሜሴጅ ልኮልኝ ላስገባ ነው 9:16 ከዛ በኋላ ወደ ነፋዛ ነው ቀጥታ ሜሴጅ የሚልከው። እዚህ ጋር 94 ቁጥር ሰጥቶኛል። እዚህ ጋር እንደዚህ ፓስወርዳችሁን የስልካችሁን ፓስወርድ ካስገባችሁ በኋላ እዚህ ጋር አክሰፕት ትሉታላችሁ። ከዛ ደግሞ እዚህ ጋር ፕሮሰስ ትሉታላችሁ። እዛ ጋር የሰጠኝ ስንት ቁጥር ነበር? 94 እንደነካዋለሁ። ከዛ የነፋዛ አፕሊኬሽንን ፓስወርድ እንደዚህ ሞላለሁ ማለት ነው። ከዛ ፎቶ ያነሳኛል። ነፋዛ ላይ ፎቶ አንስታችሁ ከጨረሰ በኋላ መልሳችሁ ወደ ባንኩ ስትሄዱ ወደ D360 ባንክ ስትሄዱ ቀጥታ ስም ኢሜል ነው አስገቡ የሚላችሁ። ኢሜል ታስገቡልታላችሁ። የራሳችሁን ኢሜል በዚህ መልኩ አስገብቻለሁ። ኔክስት እለዋለሁ። ከዛ አሁን እዚህ ጋር ምንድነው የሚጠይቀኝ? ያለሁበት ከተማ፣ ያለሁበት መንገድ፣ የሰፈሬ መንገድ ምንድነው የሚለው እያንዳንዱ ነገር ይጠይቀኛል። ያለሁበት የምቦ ሰርች አደርግበታለሁ። ቀጥታ ያላችሁበትን ከተማ ስትጽፉ ያወጣላችኋል። ይኸው የምቦ የሚል አለ። የምቦ አስገባው። ከዛ ዲስትሪክት አለ። የምቦ ውስጥ ደግሞ የሰፈራችሁ ስም አማችሁ እሱን ትፈልጉና አንዱን ዝም ብላችሁ የተኛውን ብታስገቡ ይሰራላችኋል። ከዛ ስትሬት ኔም ደግሞ እዚህ ጋር ታሪክ አብዱል አዚዝ ነው፣ ኪንግ ፈሃድ ነው፣ ዑመር ኢብኑ ኸጣብ ነው። እናንተ ደስ ያላችሁን ለምሳሌ እኔ አሁን አብዱል አዚዝ ሬድ አዛ ቢልዲንግ ነምበር ይላችኋል። እዚህ ጋር ችግር የለውም። ደስ ያላችሁን ቁጥር ነው የምጽፉት። የግድ ቁጥሩ የምጽፉት ቁጥር 4 ቁጥር መሙላት አለበት ቢያንስ 14 5 1 2 3 4 1 2 3 4 ይሄ 5 ቁጥር ነው የጻፍኩት። እዚህ ጋር አሁን ደስ ያላችሁን ነው የምጽፉት። አያችሁ 1 2 3 4 5 ቁጥር ብቻ መሙላት ነው ያለበት እንጂ ይሄ ችግር የለውም። እዚህ ጋር ደግሞ 3 ቁጥር ነው የምጽፉት። خلاص እንደዚህ ካስገባችሁ በኋላ ኔክስት ነው የምትሉት። ከዛ እዚህ ጋር ምንድነው የምታደርጉለት? ለአፕሊኬሽኑ አሁን ጨርሶ ከፍቶ ላይ ያያችሁ ለአፕሊኬሽኑ እንትን ፓስወርድ ስጡት እያላችሁ ነው። አያችሁ ስትገቡ ሁሌም ከፍታችሁ ስትገቡ እንዲያገለግል ፓስወርድ ስጡት እያላችሁ ነው። እኔ ራሴን ፓስወርድ ሰጣለሁ። እንደዚህ እንደገና እንደረሰው 25 ከዛ አሁንም ራሱን ነው ደግማችሁ ስጡት የሚላችሁ 25 አሁን ወደ አብሽር ሜሴጅ ልካል። አብሽሩ ስገባ
ከዛ በኋላ ወደ ኢፕሽር ከወሰደኝ በኋላ እንደዚህ አክሰፕት ራሱ ሜሴጅ ልክና አክሰፕት በለው ይለኛል። ከዛ እኔ እንትኔን የኢፕሽርን ፓስወርድ ደግሞ አስገባለሁ እንዴት ካላችሁት በኋላ ከዛ በኋላ ቀጥታ ሰክሰስፉል ብሎኛል። እኔ እመለሳለሁ ማለት ነው ወደዚህ ወደ ባንኩ ስመለስ እንደዚህ ያስገባኛል። ያያችሁ እዚህ ጋር ደግሞ ያለው እያንዳንዱ ኖ ላይ ነው መሆን ያለበት። የስ የሚል ነገር መሙላት የለባችሁም። ወይም ራሱ እንደዚህ አውቶማቲካሊ ይሞላላችኋል ኢቃማችሁን ተገና አድርጎ ማለት ነው። ከዛ እዚህ ጋራችሁ ደግሞ እዚህ ጋር ያሉት ሴለሪ ነው ሴቪንግ ነው። ለእናንተ የሚጠቅማችሁ ደሞዝተኛ ስለሆናችሁ ሴለሪ የሚለውን ትነካላችሁ። ከዛ ብዙዎቻችሁ ደግሞ የምትሳሳቱት እዚህ ጋር ከ2000 በላይ አያስገባልኝ ማይስብልኝ ምናምን ስላላችሁ ብዙ ተራጂ ባንክም ላይ እዚህ ጋር ስትሞሉት ነው የምትሳሳቱት። እዚህ ጋር ምንድነው ማለት ያለባችሁ እዚህ ጋር ከ2K እስከ 5K የሚለው ነው ለእናንተ የሚያገለግለው። እሱን ትመርጣላችሁ። እዚህ ጋር ደግሞ እዚህ ጋር የምትመርጡት ደግሞ ሃዝባንድ ላቦር የሚለውን ትመርጣላችሁ። አሁንም 5K የሚለው እንደዚህ ትሞሉታላችሁ። ከዛ አሁንም እዚህ ጋር ሴቪንግ የሚለው እንደዚህ ትሞሉታላችሁ። ከዛ እዚህ ጋር ውል ያመጣላችኋል። ይሄን ሁሉ ከሞላችሁ በኋላ ነው እንዳልታነቡትና ከዛ ኮንፈርም ትሉታላችሁ። ለእናንተ ተጠቅማችሁ ስለከፈታችሁት እዚህ ጋር ምን ብላችሁ እንደከፈታችሁ እየነገራችሁ ነው። ይሄው አካውንት ሰጥቶኛል። አያችሁ አካውንቴ ይሄው SA76 ምናምን ብሎ ይጀምራል። አካውንቱ ተከፍቷል። በሜሴጅም ልኮልኛል አካውንቱ ማለት ነው። አሁን ወደ አካውንቱ ሲሄድ ከዛ ከመግባቱ በፊት ካርድ ክሬት አድርግልኛል ለአፕሊኬሽኑ። የትኛውን ባንክ ካርድ ያስፈልገዋል። ልክ ስትከፍቱት ካርድ መክፈት አለባችሁ። ካርድ በዚህ መልኩ ከፈለኩ ይሄን ከለር ከፈለኩ ይሄን ከለር የፈለኩትን ከለር መርጬ እኔ የሚያምራችሁን ከለር መርጣችሁ እንዴት ትጠልባላችሁ። ይሄ ከለር ያምራላ አረንጓዴው እንዴት አደርጋላችሁ። ከዛ በኋላ ሜሴጅ ወዲያው ነው የሚልከው 4642 ወደ ስልካችሁ ሜሴጅ ይልካል። እሱ ሜሴጅ ታስገቡለታላችሁ። እዛ ካርዱ ጋር ያስገባችኋል ወደ ውስጥ። ከዛ ወደ ስልክ ይደውላል። ወደ ስልኩ ሲደውል አንስቼለት አስገባ የሚለኝን ቁጥር ማስገባት አለብኝ። አዛን ኢቃም እያለ ነው። መስጂድ መሄድ አለብኝ ራሱ ወላሂ 0400. To proceed with activating your card, please press 6. If you would like to get... Thank you. Your card is activated now. አሁን አክቲቬት ሆኗል እያለችኝ ነው። ቶሎ ሞልቼ ለሰላት ወጣለሁ። እኔም ያው እዚህ ጋር ደግሞ ከፈለኩ ደግሞ ከስልክ ሄጅ እንደዚህ ለመክፈል ከፈለኩ እዚህ ጋር አድ አፕል ዋሌት የሚለው እንደዚህ ኦፕን ሳረገው ከስልክ ይገናኛል። ለጊዜው አልፈዋለሁ። ሌላ ጊዜ ሞላዋለሁ። ባጭሩ ሳይቻችሁ ለመውጣት ነው የፈለኩት። ባጭሩ ያው አካውንቱ ይሄን ይመስላል። ተከፍቷል። 00 ብር ነው ያለበት። እዚህ ጋር ብዙ ነገር አለው። እዚህ ጋር ያው ትራንስፈር ለማድረግ ከፈለጋችሁ እዚህ ጋር ትገባላችሁ። እዚህ ጋር አድ ነው የሚለውን ትረካላችሁ። ሌላ ዲስሪ የሚጠቀም ሰው ካለ ይሄንን መጀመሪያ ላይ ያለውን እየነካችሁ ትልካላችሁ። ሎካል ባንክ ደግሞ እዚህ ጋር ያራጂውን የትኛውም ሰው ያ ባንክ አካውንት ሲልክላችሁ ያ ሰው እዚህ ጋር እዛ የተላከላችሁ እንትን ላይ SA ብሎ የሚጀምረውን ቁጥር እዚህ ጋር ስትሞሉት ራሱ የምን ባንክ እንደሆነ ራሱ ያወጣላችኋል። እዚህ ጋር ኮንፈርም ብቻ ነው የምትሉት። አያችሁ በዚህ መልኩ ያደረጋችሁ መላክ ትችላላችሁ። ካርዱ ደግሞ እንዴት ነው ቤት ድረስ የምናስመጣው ብላችሁ ያሳ ካርዱ እንደዚህ ተወርዱና ሪኩዌስት ፊዚካል ካርድ የምትላለችሁ እዚች ጋር ያያችሁት ያው እንዴት ነካላችሁ እንዴት አደረጋላችሁ። አሁንም ሜሴጅ ይልክላችኋል 1628 ከዛ አሁንም ያው አካውንቱን ይሰጣችኋል። አሁን እንትኑ ጠርቤዋለሁ ማለት ነው። በአጠቃላይ እንደዚህ አውቶማቲካሊ የመጀመሪያ የሞላሁት የራሴ አድሬስ ስላለ በዛ መልኩ እንደዚህ ጠልቡ ይሄው ሜሴጅ ይልክልኛል በዋትስአፕ በሚያመጡ ሰዓት ከ3 እስከ 4 ቀን ነው የሚፈጀው። በእርግጥ የሌሎች ባንኮች ብዙ ፕላትፎርም አለው። የኤስቲሲ ሲሆን የአራጂ ሲሆን የሌሎች ባንኮች ሲሆን ይሄ ግን ቀጥታ አውቶማቲካሊ ነው የሚያመጣላችሁ ማለት ነው። ሌላም ካርድ ለመጥረብ ከፈለጋችሁ ይሄ ካርድ እንዳለ የሚሆንና ሌላም ለማውጣት ከፈለጋችሁ እንደዚህ በቀላል መንገድ እዚህ ጋር አድ የሚለውን በመንካት እዚህ ጋር የፈለጋችሁትን ካርድ መጨመር ትችላላችሁ። በአጠቃላይ ስለ D360 ባንክ የሰራሁት ቪዲዮ ይሄንን ይመስላል። ብዙዎቻችሁ ስትጠይቁኝ ነበር D360 ባንክ ስራለን እያላችሁ ይሄው ሰርቼላችኋለሁ። ቪዲዮውን ግን አዳራችሁን ሼር አድርጉልኝ። ለእናንተ መተኛት ባለብኝ ሰዓት እንቅልፌን ትቼ ይሄው አዛን ብሎ ይቃም ብሏል። እኔም መሄድ አለብኝ ወደ መስጂድ። በአጠቃላይ ስለ D360 ባንክ የሰራሁት ቪዲዮ ይሄንን ይመስላል። እዚህ ጋር ደግሞ የቀራችሁ ነገር ካለ
ያላሳወቅኳችሁ ነገር ካለ በኮሜንት ላይ ጻፉልኝ እሰራላችሁ ይናል። አካውንታችሁን ግን ለሰው ሼር ለማድረግ ከፈለጋችሁ እዚህ ጋር የብር መጠኑ ጋር እንደዚህ ትሄዱና ይሄው አካውንታችሁ እዚህ ጋር አለ። ኮፒ አድርጋችሁ ከፈለኩላችሁ ጋር ደግሞ እንደዚህ እየነካችሁ ሼር ታደርጉታላችሁ። እንደዚህ ለምሳሌ ይሄው ዋትስአፕ ትሄዳላችሁ። በዋትስአፕ የምትጠቀሙ ከሆነ ማለት ነው እዚህ ጋር እንደዚህ ተነኩና ሴንድ ማለት ብቻ አካውንታችሁ በዚህ መልክ መላክ ትችላላችሁ። አያችሁ አካውንታችሁ የምታዩትም እዚህ ጋር ነው። የብራችሁ ደግሞ ከተደበቀባችሁ እንደዚህ እዚህ ጋር ያው መደበቅ ትችላላችሁ፣ መክፈት ትችላላችሁ። እንደዚህ አካውንታችሁ በዚህ መልኩ ተከፍቷል ማለት ነው። ይሄን አካውንት ለመክፈት ምን ያስፈልጋል? ኢብሽር ነፋዛ ያስፈልጋል። ቀጣይ ደግሞ በምን አይነት ቪዲዮ ልስራ ኮሜንት ላይ ጻፉልኝ። ቪዲዮውን እባካችሁን ሰብስክራይብ ማድረጋችሁ እንዳይረሳ። ቪዲዮውን ደግሞ ሼር አድርጉልኝ። ከልብ አመሰግናለሁ። ሰላማችሁ ይብዛ።